ሙስሊም የሆናችሁ በሙሉ ይሄ ቪዲዮ ከደረሳችሁ በደንብ ሼር ኮፒ ሊንክ አድርጉት። እስኪ ይሄ ሰውዬ የሚለውን ሰምተነው እንመለስ። ምንም ይሁን ማንም አለቀለት። ካወዲያ ሁላችንም እፎይ ነን። እዚህ ጋር ማንም ቀሚስ ለባሽ ይወለ ቀሚስ ሴቶቹ ቢለብሱ ምን እነሱ እንትን ለማለት ወንድ ሆነ ቀሚስ የምትለብስ አለ እዚህ። አሁን ለምሳሌ ምንም ታሪክ የለም። ታሪክህ ግደል ነው የሚለው። እሺ እንግዲህ እንደሰማችሁት የአንዳንድ ሰዎች አፋቸው እንደቂጣቸው ነው፣ ንግግራቸው እንዲያራቸው የገማ ነው የሚባል ነገር አለና ማለት ነው። በመጀመሪያ ቀሚስ ለባሽ ላልከው ምን የእናንተ አባቶች የሚለብሱት ጉርዲና ሸሚዝ ነው እንዴ? ረሳሁ እንዴ? ያንን ጥቁር ልብስ ነው ጉርዲና ሸሚዝ አድርገህ ነው ካይንህ ላይ የሚታይ። በመቀጠል ደግሞ ግዴል የሚል እምነት ይዘህ ላልከው አልহামዱሊላሂ ረቢል ዓለሚን ከኢስላም በላይ ለፍጡራን የሚጨነቅና የሚያስብ እምነት የለም። አስረግጬ ስነግርህ ማለት ነው። እንደ ኢስላም ለሰው ልጅ ይቅርና ማለት ነው ዛፍን ያላግባብ እንዲያቆርጥ እንስሳን ያላግባብ እንዲያገልም የሚል እምነት ነው ያለን። አልহামዱሊላህ እንኳን ሰው ግዴል ልንባል ቀርቶ ማለት ነው። የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም ያስተማሩን በስነ ምግባር እንድንጓዝ እንጂ ዘላን ሆነን የሰው እምነት እንድንሳደብና እንድንዘልፍ አይደለም ማወቅ ያለብህ ማለት ነው። ሲቀጥል ደግሞ ግዴል የሚል እምነት ያልከው በመግደል ደረጃ ከሆነ ታሪክህን ወደ ኋላ ተመልሰህ አንብብ፣ ማንበብ ካለብህ ማለት ነው። 30 ሺህ ሙስሊም ቦሩ ሜዲያ ላይ አንጋሎ ያረደው አጼ ዮሐንስ ነው። አጼ ዮሐንስ ሙስሊም አድርገህ ልትይዘው ነው። የሰው ልጅ በቁሙ የሚያቃጥል አጼ ብነ ድንግል አንተ እናት አጼ እያላችሁ የምትመጻደቁባቸው ሙስሊሞች በግፍ ሲያርዱና ሲጨፈጭፉ የኖሩ ናቸው። ተከባብረን እንኖር የሚለውን ይዘን እንጂ እምንረሳ አይደለንም። ከእናንተ በላይ አሸባሪና ጭፍጫፊ ማን አለ? እስኪ ተናገር። ሂትለር ማን አድርገህ ልትይዘው ነው? ክርስቲያን ነው እኮ አስረግጬ ነው የምነግር። ግን ያን አይጠቅመንም። ተከባብረን እንኖር የሚለው ነገር ይዞን እንጂ በታሪክ ደረጃ ከእናንተ በላይ ጨፍጫፊና አረድ የሚል እምነት ያለ የለም። አስረግጬ ነው የምነግር።